እንጸልያለን። ዛሬ እስቲ ጌታ ኢየሱስን በትንሣኤው ኃይል ተገናኘኝ በሉት። በትንሣኤ ኃይል ተገናኘኝ፣ በትንሣኤ ቋንቋ አናግረኝ፣ ቃልህን አስረዳኝ፣ እውነትን ልወቅ። ቅድም ፓስተር ስል ነበር እውነት ጲላጦስም ጌታን የጠየቀው ምንድን ነው? እውነት ምንድን ነው ብሎ ነው የጠየቀው። እውነት ኢየሱስ ነው ወገኖቼ። ዮሐንስ ምዕራፍ 14 ቁጥር 6 ላይ ኢየሱስ እኔ ሕይወት መንገድ ነኝ ይላል። ስለዚህ አምላካችን ሆይ እንድታናግረን እጠይቃለሁ። ጌታ ሆይ ያንተን የትንሣኤን ኃይል አሳየን ዛሬ። እንዲሁ በዓልን አናክብር ጌታ ሆይ አንተን እንድናከብር እርዳን። ጌታ ሆይ የበዓል እግዚአብሔር ውጫዊ ነገርን አንፈልግም ጌታ። ውስጣችን በአንተ ተለውጦ ውስጣችን ሕይወት ተዘርቶበት ውስጣችን አንተን የሚያመልክ የሚያከብር ሕይወት እንዲሰጠን እለምንሃለሁ። ጌታ ሆይ ተመስገን። ለሚፈልጉት ትገኛለህ፣ ለሚጠይቁት ትመልሳለህ። ስለዚህ አመሰግንሃለሁ በኢየሱስ ስም አሜን። ስለዚህ ስለ ትንሣኤ ስለዚህ ቃል ስንናገር ሶስት ነገሮችን እንድንጠይቅ እፈልጋለሁ፣ እንድናስበው እፈልጋለሁ። አንደኛ የትንሣኤው ፍቺ፣ የትንሣኤው ለውጥ፣ የትንሣኤው ሕይወት፣ እነዚህ ነገሮች እናያለን። ምክንያቱም ኢየሱስ ክርስቶስ የመጣው ኢየሱስ ክርስቶስ እሄዳለሁ ወደ ኢየሩሳሌም፣ አሳልፎ ይሰጡኛል በኢየሩሳሌም፣ እሞታለሁ በኢየሩሳሌም፣ እነሳለሁ በኢየሩሳሌም ነው ያለው። ስለዚህ መሄዱን መደረጉን የተደረገውን ነገር ውጤቱን ደግሞ እናያለን። ነግራቸዋለሁ። ክርስትና እምነት ብቻ ነው ባዶ መቃብር ያለው። ክርስትና እምነት ብቻ ነው ሕያው የሆነውን አምላክ የምናመልከው። ሽንቶይዝም ውሰዱት፣ ቡዲዝም ውሰዱት፣ እስላም ውሰዱት፣ ማንኛውም ሃይማኖት በምድር ላይ ያለውን በሙሉ ውሰዱት፣ መቃብሮቻቸው ስቲል እየሞላ ነው ያለው፣ እንደሞላ ነው ያለው። ባዶ አይደለም። የክርስትና እምነት ብቻ ነው የሕያው የሆነውን አምላክ የምናመልከው። ስለዚህ ወደ ቅድም ጌታ ኢየሱስ ክርስቶስ የተናገረውን ትንቢት እንድናይ እፈልጋለሁ። ወደ ኢየሩሳሌም እሄዳለሁ፣ ወደ ኢየሩሳሌም እሄዳለሁ። እዛ የሚደረግብኝ ነገር አለ። የመጣሁትም ለዚህ ነውና ይህንን ባንረዳ መስቀልን ሳንረዳ ወደ ቤታችን እንሄዳለን። ምክንያቱም እግዚአብሔር ሰማያትን ባዶ አድርጎ ወደ ምድር ልጁን የላከው አንድ እኛን እንዲመስል። እስቲ ኢየሱስ ይመስለኛል በሉ። ኢየሱስ እንደኔ ነው፣ ሰው ነው በሉ። ምክንያቱም ኢየሱስ ሰው ሆኖ ነው የመጣው። ፍጹም እግዚአብሔር ፍጹም ሰው ሆኖ ነው የመጣው። ኢየሱስ አሁን በምድር ከመጣ በኋላ ሁሉን ነገር ካገለገለ በኋላ ሁሉን ነገር ከኖረ በኋላ አሁን ምንም የሚያደርገው ወደ ኢየሩሳሌም ሄዶ አባቱን አክብሮ ለእኛ ደግሞ የድነትን በር ከፍቶ ሊመለስ ነው። እነዚህን ሶስቱን ነገር ነው የምናየው። ወደ ኢየሩሳሌም የሄደበት ዋናው ምክንያት የመጣበትን ዓላማ ለመጨረስ ነው። ዓላማው እኛን ለማዳን ነው። ቅድም ፓስተር ሮሜ ምዕራፍ 5 ቁጥር 6 ላይ አንብቧል። ወደ ቁጥር 8 ስንደርስ እግዚአብሔር ለእኛ ያላል በእሱ ልጁን ሰጥቶ ሕይወት ሰጠን ይላል። ስለዚህ እግዚአብሔር ልጁን የላከው በሱ ሕይወት እንድናገኝ ነው። አሁን ኢየሱስ ያንን ሕይወት
እንድናገኝ የሚረዳን እሱ በእኛ ቦታ ገብቶ የእኛ ሞት ሞቶ ለእኛ ዋጋውን መክፈል ስላለበት ምን ይላል? ቅድም እንዳነበኩት ወደ ኢየሩሳሌም ትንቢት እንዲፈጸም ወደ ኢየሩሳሌም እሄዳለሁ፣ ለአሕዛብ አሳልፈው ይሰጡኛል። እግዚአብሔርን የማያውቁት በእግዚአብሔር የማያምኑት ለእነሱ አሳልፈው ይሰጡኛል። እነሱ ደግሞ የእግዚአብሔርን ዓላማ አያውቁም፣ እግዚአብሔር ራሱን አያውቁም። ስለዚህ ይገርፉኛል፣ ይተፉብኛል፣ ያሰቃዩኛል። ከዛ በኋላ ያም ደግሞ አልበቃ ብለው ደግሞ ይሰቅሉኛል፣ ይገሉኛል አላቸው። ባለፈው ጊዜ ፀሐይ ተናግራለች። ስለ መስቀል ብቻ ነገር ልንገራችሁ። መስቀል በመስቀል ሰው እንዲገደል የተባለው የሮማውያን ቶርቸሪንግ ኢኩፕመንት ነው፣ የሚያሰቃዩት ነው። እንዲሰቃይ ሰው ፀሐይ በደንብ ተናግራለን። እሱ መቅማት የለም። ምን ይሆናል መሰላችሁ? አንድ ሰው ከተሰቀለ በኋላ በጣም በትልቅ ስቃይ እንዲቆይ ነው የሚፈልጉት። እንዲሞት አይደለም ተናግራለች። ማንም ሳይን ካልነካው እዛ መስቀል ላይ ሆነው 3 ቀን የሚቆያለ፣ 2 ቀን የሚቆያለ፣ ብዙ ይቆያል። ለምንድን ነው? እንዲሰቃይ ነው። አላፊ አግዳሚው እንዲያይ ነው። እያየ ተቀጣ ነው። ተማሪ ሁኜ ኤሌመንተሪ ስኩል ተማሪ ሁኜ አንድ ወንጀለኛ ይሰቀላል ተብሎ ከትምህርት ቤት ተነገረና ልናይ ነው። ይሄን ነው እዛን ጊዜ ጌታንም አላውቅም። ሄድን ለማየት ስንሄድ ግን ሰውየው ተሰቅሎ አየን። ምንም ስቃይ ያለ ምንም በአንድ ጊዜ አለ አይደል? የሀገራችን አሰቃቀል ታውቃላችሁ? 2 ታደረግና በዛ ላይ እንጨት እንዲያጋድመው ከዛ በኋላ ገመድ ይሰቀልበታል። እዚህ ላይ አንድገው እንትናውን ይነካሉ፣ ወንበሯን ከስር የቆመበትን ሲባል ዳንቆ ነው የሚሞተው። ያለ ምንም ስቃይ ያለ ምንም ችግር ይሞታል። ለሰውየው ምንም ስቃይ የለበትም። መልእክቱ ግን እንደዚህ ትሰቀላለህ እንዲህ ወንጀል ከሰራ ነው። ሮማውያን ግን እንደዚህ አይደሉም። ሮማውያን ግን ሲሰቅሉት እያየህ ቀኑን ሙሉ እያየህ በነጋታውም እያየህ የምሰቃየውን ስቃይ እየተመለከትክ ተቀጣ ነው። ይህ ነው፣ ተጠንቀቅ ነው። ስለዚህ ኢየሱስ ክርስቶስ ገና ከመሞቱ በፊት ገና ወደ መስቀል ከመሄዱ በፊት የተሰቃየው ስቃይ ልዩ ነው። ባለፈው ጊዜ ፀሐይ ተናግራ ነበር ስለ ምስማሩን የሮማውያን ምስማር ፕሮግራም አምጥቼላችኋለሁ። ጠፋብኝ። እንዴት ይጠፋል? በቀላሉ ይሄን ይመስላል። ሹል ነው፣ ሰፋ ይላል። ግን እንትና የሆነው አጥንትን እንዲህ አድርጎ ነው እንጂ የሚገባው አጥንትን አይሰብርም። ተናግራለች። ምንድን ነው የሚሆነው? እዚህ ላይ አይደለም የሚወጋው። ባለፈው ሳምንት ተምረናል። እዚህ ላይ ነው የሚወጋው፣ ሁለቱ አጥንቶች መካከል ነው። ታች ደግሞ እንደገና ታችም ሲወጋ ደግሞ ቁርጭምጭሚት ላይ አይደለም፣ ከፍ ብለው 2 አጥንቶች አሉ እዛ ታች እግራችን ላይ። እሱን ለይቶ ነው የሚገባው እና በእንዲህ ያለ ነገር እንዲሰቃይ ነው የሚደረገው ሲሰቀል። ተረዳችሁኝ መሰለኝ። ካልተረዳችሁኝ እንደዚህ በሉ። ተረዳችሁ ማለት ነው። መሰቀሉንና የመስቀሉን ሁኔታ ካየን ወደ መስቀሉ በሚመጣበት ጊዜ በተለይ ዮሐንስ ወንጌል ምዕራፍ 20 ብታነቡ ዮሐንስ ወንጌል ከሌሎች ወንጌላውያን በጣም የተለየ ነው።
ለምን ነው የተለየ ብላችሁ ብትናገሩ ዮሐንስ ወንጌል ላይ ያለው ዮሐንስ የሚገልጸው አንደኛ ነገር ሁለት ሊቀ ካህናት እንዳሉ ይገልጻል። የእስራኤልን ቤተ ክህነት የአይሁዳውያንን ክህነት ያያችሁ እንደሆነ አንድ ካህን ብቻ ነው ያለው። አንድ ካህን። ያ ካህን ሲሞት ነው ሌላ የሚተካው። በኢየሱስ ክርስቶስ ጊዜ ግን ልዩ ሊቀ ካህን ይላል ዮሐንስ ሲናገር። ምክንያቱም የዛን ጊዜ የተሾመው በሮማውያን የተሾመው ማን ነው? ሐና ነው። ቀያፋ ነው። ሐና ግን የነበረ ካህን ነው። ስለዚህ ኢየሱስን ይዞ ሲያመጡ መጀመሪያ የወሰዱ ማን ነው? ወደ ሐና ነው። ምክንያቱም የታወቀ ነውና። ግን እሱ አየና ነገሩን ከተመለከተ በኋላ ወደ ቀያፋ ላከው ይላል። ቀያፋ ደግሞ ከሮማውያን መንግስት ጋር ይተዋወቃሉ፣ ይነጋገራሉ። የፖለቲካ በሙሉ አላቸው እና አሁን ወደ ጲላጦስ እንደላከና ከእሱ ጋር እንደተነጋገረ እንዳውም ደግሞ ይላል እንዳውም የራሳቸው እንኳን አይገቡም። ፀሐይ ተናግራል። ወደ ግቢ ከአሕዛብ ጋር አይገናኙም። ምክንያቱም በዓል ስለሆነ የፋሲካ በዓል ስለሆነ ፋሲካው በዓልን ራሳቸውን እንዳረክሱ ውጭ ቆሞ ላኩት ይላል። ስለዚህ ኢየሱስ አሁን በሁለቱ ግሩፕ በካህናት አለቆችና በፈሪሳውያን እና በሮማውያን መካከል እና ሮማውያን ነው የፈረደበት። ሮማውያን ናቸው የሰቀሉት። ይህን ልነግራቸው የፈለኩት ግን ያሰቃዩት ስቃይ ሁለቱ ወንበዴዎች የተሰቀሉት እንደ ኢየሱስ አልተሰቃዩም። አመጣለሁ ብዬ እንትን ነበረ ግን አላመጣሁም። የሚገርፉበት ጅራፋቸው ምንድን ነው? ወንጀለኛን የሚገርፉበት ጭንቅላቱ ላይ የሚሞቱበት እንትና ላይ ብረት አለው። የቆዳ አለንጋ ሆኖ ግን ብረት አለው። እንዲህ ሲመቱት ቦጭቆ ነው የሚወጣው። ለዚህ ነው አይታችኋል፣ የፓሽን ኦፍ ክራይስት ላይ ደም በደም የሆነው ኢየሱስም በዛን ጊዜ ደም በደም የሆነው ኢየሱስ በዛን ጊዜ ወደ ጎልጎታ ለመሄድ መስቀሉን ሊሸከም ያልቻለው በዛ ከግርፋቱ የተነሳ ከድካሙ የተነሳ ዲሃይድሬሽን ደግሞ ምንም አልጠጣም ይላል። በዛን ጊዜ ምንም የሰጡት ነገር የወሰደው ነገር የለም። ስለዚህ ኢየሱስ በመጀመሪያ የደረሰበት ስቃይ የእኛን መከራ ወሰደ ነው። ፕሬዲክሽኑን ግን እንድታዩ የሚፈልገው ኢየሱስ ገና ቀደም ብሎ ወደ ኢየሩሳሌም እሄዳለሁ፣ ያላግጡበታል፣ ይገርፉታል፣ ይሰቅሉታል፣ በሶስተኛ ቀን እነሳለሁ ነው ያለው። እኛ የምናመልከው እውነተኛ አምላክ ነው። እውነትን የምናገር ለእውነት የቆመ በፊልጵስዩስ ላይ ኢየሱስ እንደኛ ሰው ሆነ ይላል፣ ተዋረደ ይላል፣ የባሪያ መልክ ለበሰ ይላል። እግዚአብሔር ግን ከክብር ሁሉ በላይ ክብር ሰጠው። ኢየሱስ በሞተ ጊዜ ኢየሱስ በሞቱ በስቃዩ እኛን ነፃ ሲያወጣ ለሱ ግን የክብር እግዚአብሔር ሰጠው። ምላስ ሁሉ ለሱ፣ ጉልበት ሁሉ ለሱ ይንበረከክ ዘንድ ይላል። ሁሉም ለእግዚአብሔር ክብር ሆንላት። በቆሎሳይስ ምዕራፍ 3 ላይ ደግሞ ቆሎሳይስ ምዕራፍ 1 ቁጥር 13 ላይ
እሱ ከጨለማ ታደገን ይላል። ከጨለማ ታደገን። ጨለማ ውስጥ ነበርን፣ ተስፋ የሌለን ሰዎች ሆነን ነበር፣ እንዲሁ ስንኖር ነበር። እግዚአብሔር ግን በኢየሱስ ክርስቶስ ነፃ ወጣን፣ ከጨለማ ታደገን፣ ወደ ብርሃን አመጣን፣ በፊቱ አመላለሰን ይላል። ስለዚህ በኢየሱስ ክርስቶስ ያገኘነው ከጨለማ መታደግ ኢየሱስ ከሞተ በኋላ አንድ ነገር የተደረገ ነገር አለ። ቆሎሳይስ ምዕራፍ 1 ላይ ምን ይላል መሰላችሁ? በጣም የሚገርም ነገር ነው። እሱ ከሙታን መካከል በኩር ነው ይላል። ከሙታን መካከል በኩር ነው። ከሞት ከተነሱት መካከል በኩር ነው። ለምንድን ነው በኩር ያለው? እሺ ከዛ በኋላስ እኔና እናንተ ደግሞ ከሞት እንነሳለን። ለሱ ነው። ለዚህ ነው በኩር ያለው። ከሱ በኋላ የሚቀጥሉ አሉ። እሱን የሚያምኑ እሱን ተስፋ የሚያደርጉ በደሙ የታጠቡት የእግዚአብሔር ልጆች የተባሉት ከሞት ይነሳሉ። ሞት ሆይ መዋየት አለ ይላል ሐዋርያ ጳውሎስ። በኋላ አንደኛ ቆሮንቶስ ምዕራፍ 15 ላይ ሞት ሆይ መዋየት አለ፣ ሲኦል ሆይ ድል መንሳት የት አለ ይላል። ለምን? ኢየሱስ ክርስቶስ ለእያንዳንዳችን በኩር ሆኖ ከሞት ተነስተዋልና። ስለዚህ ወደ ትንሣኤ በምንመለከትበት ጊዜ በኢየሱስ ክርስቶስ ያገኘነው ነፃነት አለ። ሃሌሉያ! ነፃነት አለ። ነፃ ወጥተናል። ይቅርታ አግኝተናል። ታድገናል። እግዚአብሔር ይመስገን። ሃሌሉያ! ከዛ በኋላ ሰቀሉት ይላል። የሰቀሉት እንግዲህ አሁን መስቀል ላይ ያለውን የመስቀሉን ውጤት እናያለን። መስቀሉ ላይ አለ። መስቀሉ ላይ ያለውን ሰቅለውታል። ልብሶቹን ተካፈሉ ይላል። እንዳውም ደግሞ ትንቢታዊ ነገር አንድ በአንድ የተፈጸመበት መሰቀል ነው። አንድ በአንድ በኦሪት ውስጥ ልብሶቹን ተካፈሉ የሚለው በዕጣ ነው የሚለው። እንዳውም በዕጣ ተካፈሉ የሚለው በኢየሱስ ክርስቶስ በተሰቀለ ቀን ተፈጸመ ይላል። እንዴት ልብሱን ተካፈሉ? እሱ እኮ እዛ ሰቀያል። እነሱ ግን ታች እንትና ሆነው ቁማር ይጫወታሉ። ልብሱን ለማን ይሁን? ለአንተ ይሁን ለእኔ እያሉ በኋላ መጨረሻ ላይ እጀ ጠባቡን አሉ። እጀ ጠባቡ በጣም ቆንጆ ስለሆነ ደግሞ አንድ ጋር የተሰፋ ስለሆነ ለመቅደድም ለመካፈልም ስለማይችል በዕጣ እንውሰድ ብለው ዕጣ ተጣጣሉ ይላል። እሱ ግን ይሰቃያል። በሱ ቁስል እኛ ተፈወሳችሁ፣ በሱ ቁስል ተፈወሳችሁ። የትንሣኤው የከፈለው ዋጋ በስጋው በተሰቃየው ዋጋ አንድ ሌላ የሆነ ነገር አለ። ኢየሱስ በተነሳ ጊዜ ወደ ዛሬ ብናመጣችሁ ሰዓቱን ይቆጥርብኛል እዛ፣ ምክንያቱም ይነት ይቆጥርብኛል። አይዟችሁ። ሰዓቱን አስረሳኝ። የትንሣኤው ለሐዋርያት ከሞት ከተነሳ በኋላ እንመጣበታለን። እሱን አንድ በአንድ ከሞት ከተነሳ በኋላ ሐዋርያቶች ሲያገኙት አንድ የተደናገሩት ነገር አለ። ቅድም ፓስተር ስለ አልዓዛር ከሞት መነሳት ተናግሮ ነበር። ታስታውሳላችሁ አልዓዛርን? ዮሐንስ ምዕራፍ 11 ላይ ነው ያለው። ዮሐንስ ምዕራፍ 11 ላይ የማርያምና የማርታ ወንድም ሞቶ በአራተኛው ቀን ኢየሱስ ሄዶ አስነሳው ይላል። ጌታ ኢየሱስ ክርስቶስ ሄዶ አልዓዛርን ከሞት ያስነሳው። አልዓዛር በሞተ ጊዜ አልዓዛርን ገንዘው የአይሁዳውያን አገናዝና የእኛ አንድ ነው። ኦሎሞስት አንድ ነው። ሰው ሲሞት አይታችኋል? ያየ ሰው ሄሎ ገንዛችኋል?
እንደውም አላየህም አንተ ሰው ስሞት ስትገነዝ አንድ በተጠቀቅ ነው። ለዚህ ነው እንዲህ እግሩን ያገጥሙታል፣ እጆቹን እንዲያስሩታል። ለምን እንደሆነ ልንገራቸው። የሚያስቡት እንደሆነ አላውቅም። የራሴ ግን አሁን ይዘጋል። ይሄ አፉ ከሞተ በኋላ ጥርሴናት አፉን ከፍቶ እንዳይቀር ይሄ አገጩ እንዲህ ይታሰራል እና ራሱን ደግሞ ይጠመጥሙታል። ለምን እንደሆነ አይገባኝም። ይሄ ሰውዬ ከተነሳ ምን ሊሆን ነው? ሀሎ እንኳን ለማየት እኮ አይችልም። እርዱኝ ማለት አይችልም። ይሄ ተጠምጥሟል፣ እጆቹ ታስረዋል። እንዴት ይውጣ? ኢየሱስ ክርስቶስ አንድ ነገር ያደረገ ነገር አለ። አልዓዛርን ከሞት ሲያስነሳው ታስታውሳላችሁ? መጀመሪያ ያለው ምንድን ነው? አልዓዛር ናውጣ ካለ በኋላ ሄሎ እንታይ ፍቱትና ይሂድ፣ ፍቱት፣ አፉ ይናገር፣ እግሩ ይራመድ፣ ፍቱት አላቸው። ኢየሱስ በሞተ ጊዜ በመስቀል ላይ ከሞተ በኋላ ኒቆዲሞስና ማን ነው የአርማትያው ሄደው ሬሳውን ለምነው ሬሳውን አውርደው ሬሳውን ገንዘው ይላል አይደለም? እንደ ስርዓታቸው ገንዘው ጠምጥመው ወደ መቃብር ቦታ ደግሞ ሌላ ቦታም ሳይሄዱ እዛ አካባቢ ስላለ እዛ ሸጉጠው ሄዱ። አሁን ኢየሱስ ክርስቶስ ከትንሣኤ በኋላ ከተነሳ በኋላ አንድ ነገር የተደረገ ነገር አለ። እሱን ላንብላችሁ። በተለይ ሉቃስ በነገራችን ላይ የሚለው በጣም የሚገርም ነገር ይህንን ቃል ገና የዛሬ 62-63 ዓመት ገደማ ነው የሰማሁት። ትናንትና አይደለም። ተማሪ ሁኜ እዛን ጊዜ ጌታን በደንብ የማላውቅም፣ ግን ይህንና ጠዋት 12 ሰዓት ምን ነው ባለው የተራራ ስብከት ላይ ነው ምናለው ተራራ ላይ ክርስቲያኖች ተሰብስቦ እዛ ሄዱና ይሰበካል። እና እዛ ስንሄድ አስታውሳለሁ አንድ የመጀመሪያ ምን ልታደርጉ መጣችሁ አለ። እሱ እኮ ሞተዋል። ምን ታደርጋላችሁ? ሕያውን ከሙታን መካከል እንዴት ትፈልጋላችሁ? ለምን ትመጣላችሁ? ሂዱ እንጂ አለ። ትዝ ይለኛል አልኩኝ። ቤተ ክርስቲያን መጣችሁ ተሰብስባችሁ ጌታ ተነስቷል ብላችሁ ለምን መጣችሁ? ሂዱ። እሱ ከዚህ የለም፣ እሱ ተነስተዋል። ከፈለጋችሁ መቃብሩ ይሄውና አላቸው ለሴቶቹ። መቃብሩ ይሄውና መቃብሩን አሳያቸው። ሉቃስ ይህንን ይወስድና ይህንን ኤግዛክትሊ ዘሴም የነበረውን ጥያቄ የነበረውን አነጋገር ይናገራል። ምን ታደርጉ መጣችሁ? እሱ እኮ የለም፣ እሱ ተነስተዋል። መቃብሩን እዩት። እንዳውም ደግሞ እንትና የተከፈነበት ዮሐንስ በደንብ ይገልጻል። ዮሐንስ ደግሞ ቅድም እንዳልኩት አድርጎ ይገልጻል ዮሐንስ። ምክንያቱም ሄዶ መቃብሩን ባዩት ጊዜ ይላል መጀመሪያ ያየችው ማርያም ናት። ሄዳ ለነ ዮሴፍ ለነ ጴጥሮስ ነገረቻቸው። መጡ። ጴጥሮስ መጀመሪያው ሮጠ ይላል። እንደኔ ያለ ትንሽ አርጅተዋል።
እንደ ዳዊት ያለ ወጣቱ ዮሐንስ ቀደመውና ከደረሰ በኋላ እንዲህ ብለው አየላል። ግን ሽማግሌው ደረሰና ቆሞ አላየም፣ ገባ ይላል። ወደ መቃብሩ ገባ ይላል። ወደ መቃብሩ ሲገባ የተከፈነበት ከፈን እዛው አለ እንዳለ፣ ደግሞ ራሱን የተጠመጠመበትም ጥምጥም እዛ አለ ይላል። እሰኑ አየና ዮሐንስ ጴጥሮስ ይህንን ተናሰር ዮሐንስ ገብቶ አየ ይላል። ነገር ግን አንድ በጣም የሚያስገርመው የትንሣኤ ጠዋት ተአምር እኔ በጣም ልቤን የሚያሞቀው መቼ ሴቶች ሁል ጊዜ ታልፋላችሁ ከኛ ለምን እንደምትሮጡ አላውቅም። ማርያም መጀመሪያም ያየችው ማርያም፣ መጀመሪያም የሄደችው ማርያም፣ መላእክቶችን ያነጋገረችው ማርያም። አይገርማችሁም? መላእክትን ያነጋገሩት በማቴዎስ ላይ፣ በሉቃስ ላይ፣ በዮሐንስ ላይ ያዩትን በሙሉ ስታዩ ማርያም እዛው ነበረች። ጌታን በጣም ትወደው ነበር። ጌታ የልቧ በቃ ትልቅ ሞታ ያለው ሃሌሉያ እያለች ትጠብቀው ነበር። እረፍት አልሰጣትም። ደግሞ ይሄን ሁሉ ደግሞ አይታችኋል። ሰው አንድ ነገር ሲፈልግ እንዴት ትላላችሁ፣ እንደዚህ ትላላችሁ፣ በዚህ በኩል በዚህ በኩል ወዲያና ወዲህ ትሮጣለች፣ ትነጫነጫለች። ምክንያቱም የኢየሱስ ክርስቶስ ሕይወት፣ የኢየሱስ ክርስቶስ ፍቅር በሕይወቷ ውስጥ ትልቅ ቦታ አለው። ይኖራችሁ ይሆን? ኢየሱስ ለእናንተ ተነስቷል ዛሬ። ይኖራችሁ ይሆን? የእሱ ፍቅር ታልሞ እሱ ይሆን? ኢየሱስ ለእኔ ሞቷል፣ ለእኔ ተነስቷል ብላችሁ ይታያችሁ ይሆን? አሎ እግዚአብሔር ይባረክ። ማርያም ግን በሦስቱም ወንጌላውያን ሄዳችሁ ስታነቡ ማርያም የመጀመሪያ መልአክን ያነጋገረች እሷ ናት። እኔ በምን ቋንቋ እንዳናገራቻችሁ አላውቅም። የመላእክት ቋንቋ ታውቃለች ማለት ነው። ገርማችሁ እናንተ እኮ እግዚአብሔርን ካወቃችሁ፣ እግዚአብሔር በሕይወታችሁ ውስጥ ካለ ሰማያዊ ቋንቋ አላችሁ። ሰማያዊ ቋንቋ መላእክትን አነጋግረች። ምንድን ነው መጀመሪያ አንቺ ሴት ለምን ታለቅሻለች? አንቺ ሴት ምን ትፈልጋለች? አንቺ ሴት ለምን ሕያው ከሙታን ማውጣት ትፈልጋለች? አንቺ እያሉ በደንብ አስረዳት። ስለዚህ ማርያም በትንሣኤው ጠዋት መጀመሪያ መላእክትን ያነጋገረች ተኝታችኋል። በጣም ተኝታችኋል። መርካቶ ሄዳችሁ እንዴ? ማርያም መላእክትን ያነጋገረች ለጌታ ለኢየሱስ ክርስቶስ ታማኝ የነበረች ገና የሚታይ ነገር አለ። ኢየሱስ የትንሣኤው ጌታ አላየችም። ስለዚህ ፈለገች ይላል። ወደ ቤት መሄድም አልፈለግ። እነ ጴጥሮስ እነ ዮሐንስ መጥተው አይተው ቦታውን ባዶ እንደሆነ ካዩ በኋላ ወደ ቤታቸው ሄዱ ይላል ሉቃስ። ዮሐንስ ሲናገር ሄዱ። አይ ከእንግዲህ ምን ይደረግ? የሚገርም ነው። ምን ይደረግ? ኢየሱስ እኮ ሞተ። አሁን ደግሞ የተነገራቸውን አላስታወሱም። ሉቃስ ወንጌል ብቻ ውስጥ ሉቃስ ወንጌል እንደው ልንገራችሁ። ማቴዎስ 17:16 ላይ ይነሳል። ማርቆስ 9:30 ላይ በሶስተኛ ቀን ይነሳል። እንደገና በሶስተኛ ቀን ይነሳል። ሉቃስ ምዕራፍ 9 ምዕራፍ 18 ምዕራፍ 24 ምዕራፍ 46 እነዚህ ሁሉ ይነሳል እያሉ ተናገሩ።
እየመላለሱ ተናገሩ። ይህንን ሁሉ ሰምተው ግን በቀኑ ግን ማንም ያስታወሰ ሰው የለም። አላስታወሱም። ልብ አላደረጉም። ያለው እውነት ይሆናል ብሎ አላሰቡም። የሚያስቃቸው ነገራቸው የዛሬ 47 ነው 57 እንደዚህ ይሆናል 57 ይሆናል። አንድ ሰውዬ አስመራ ነበርና ሲናገሩ መጀመሪያ ሕፃን ሆኜ አሉ ወጣት ሆኜ ሰንዴይ ስኩል ካምፕ ሄድኩ አሉ እና ጌታን እዛ ነው ያገኙት። ሰንዴይ ስኩል ካምፕ ሄጄ ሰውየው ሲናገር ሰውየው ሲናገር በዚህ ለሀጩ ይወጣል አሉ። ሰውየው ሲናገር እኔ ደግሞ የለሀጩ ቡም እያለ ሲወጣ እሱን እየቆጠርኩ ነበር እና አንድ ቃል ሚስ አላደረግኩም አሉ። አንድ ቀን አልተሳትኩም እና ጌታን አገኙት። መጨረሻ ላይ ጌታን አገኘ፣ በጌታ አመኑ እና በጣም የታወቁ ዓለም አቀፍ ተናጋሪ ናቸው እና ኢትዮጵያ መጥተው ነበር። ይበቃቸዋል። ማርያም ፈቀቅ አላለችም። ከመቃብሩ ቦታ የትም ቦታ አላለችም። ደግሞ ይሄን ሁሉ ደግሞ እያለቀሰች መጀመሪያ ላይ ዮሐንስ ሲናገር የዮሐንስ ደግሞ ይገርማል። ዮሐንስ ሲናገር መጀመሪያ መቃብሩ ባዶ ሆኖ ማርያም መታ አይታ እያለቀሰች ስትወጣና ለእነ ጴጥሮስ ሄዳ ለመናገር ስትሄድ ከዛ በኋላ ተመልሳ እንደገና አይተው ሲመለሱ ማርያም ግን አላለችም። እግዚአብሔርን የሚፈልጉ እንደ ሀሳቡም የተጠሩ ይላል ነገር ሁሉ በጎ ይሆንላቸዋል። እግዚአብሔርን ስትፈልጉ እግዚአብሔር እርካታቸውን ሳይሰጣችሁ ወደ ቤታችሁ አይመልስም። ዛሬ እግዚአብሔርን የምትፈልጓላችሁ፣ ኢየሱስ የትንሣኤውን ጌታን የምትፈልጓላችሁ፣ እሱን ሳታዩ አትሄዱም። እሱን ሳታዩት፣ ሳትቀምሱት፣ ሳታነጋግሩት አትሄዱም። አሜን፣ አትሄዱም። ማርያም እያለቀሰች ዞር ይችላል። በኋላ መላእክት መጡ። ከዛ በኋላ እኮ ነው የመጡት። እነ ጴጥሮስ ከሄዱ በኋላ ማርያም እንደገና ስቴር ይዛ ናት፣ ታለቅሳለች። መላእክት መጥተው አንዱ ከራስጌ አንዱ ግርጌ ኢየሱስ የተኛበት ከፈኑ ያለበት አካባቢ ቁጭ ብሎ አየች ይችላል። እያለቀሰች ደግሞ መጣች። አንቺ ሴት ለምን ታለቅሻለሽ አሏት። ለምን ታለቅሻለሽ? ኢየሱስን ለማየት ትፈልጋላችሁ ወይ? ኢየሱስን ለማየት ትናፍቃላችሁ ወይ? ኢየሱስን ለመኖር እናንተ የልባቸው ትርታ ነው ወይ? ለምን ታለቅሻለሽ አሏት። ይሄን ተመልከቱ። ጌታን እኮ ወስደውታል። እናስቀምጣላ እያለቀሰች ጌታዬን ወስደውብኛል፣ ኢየሱስን ወስደውብኛል፣ ሬሳውን እንኳን ሞቱን እንኳን ለማየት አልቻልኩም አለች። እርካታ የሚሰጥ ጌታ መጣ። ሃሌሉያ! የልባችን እርካታ የሆነው ፍላጎታችሁን የሚያሟላው የልባችሁ ናፍቆት የሆነው በኋላ እነሱን እያነጋገረ መላእክቶቹን እያነጋገረች ሳለች ወደ ኋላ ዘወር ስትል አንድ ሰው ደግሞ ከኋላ ቆመዋል። ከኋላ የቆመውን ሰው ደግሞ ይሄ እንግዲህ አትክልተኛ ይሆናል ብላ አመነች። በቃ ይሄ ይነግረኛል፣ ይሄ ጥያቄን ያሟላልኛል አለችና ወደ እሱ ዞር ብላ ጌታ ሆይ አንተ ወስደኸው እንደሆነ ንገረኝ አለችው። አንተ ወስደኸው እንደሆነ ንገረኝ። ኢየሱስ ጌት እንዳለ የምታውቅ ከሆነ ንገረኝ። ኢየሱስን ለማየት እፈልጋለሁ፣ ንገረኝ። ኢየሱስን ይፈልጋለሁና ንገረኝ አለችው። አለ ጌታ። አያትና ማርያም አላት።
ምን አይነት ፍቅር ነው! ምን አይነት ፍቅር ነው! መስቀል ላይ ለኔ አታውቅም? ትለዋለህ ብዬ ነበር። ምን አይነት ፍቅር ነው! እዛ ላይ የከፈልክልኝ ጌታ ምን አይነት ፍቅር ነው! አስጨነቃት ይላል እግዚአብሔር ቃል። አለለችም፣ እያለቀሰ አሁንም እያለቀሰች እኮ ነው። ጌታ ሆይ አለች፣ እንደው ወስደህ ከሆነ ንገረኝ እባክህ፣ የት እንዳስቀምጡ ብታውቅ አለችው። በዚህ መሃል ማርያም አላት፣ አይዟችሁ ጨርሻለሁ። ማርያም አላት፣ ይኸው እንደዚህ አይኔን ተመልከቱ። ማርያም ስላት አለች። ያ ድምፅ መጣላት። ሰውን አናግራችሁ ታውቃላችሁ? አብራችሁ የቆያችሁ ሰው፣ ልባችሁን ህይወታችሁን የማረከ ሰው፣ ሁለንትናችሁን የወሰደ ሰው፣ ያ ድምፅ ሲመጣ እንዴት ነው የምትሆኑት? ማርያም ስል ረቦኒ አለች፣ መምህር አለች፣ ጌታዬ አለች፣ ህይወቴ አለች እና ዘላ እግሩ ላይ ለመውደቅ ስትል ማርያም አላት። ገና ይህንን እንዲተውላችሁ ፈልጋለሁ። ይህንን የትንሣኤው ዋና መሰረት የሆነው የትንሣኤው ቁልፍ የሆነው ቃል ይመጣል። የትንሣኤ ቁልፍ ምን ይላል? ጌታ ረቡኒ ስትለው አይ አትንክኝ አላት። አትንክኝ ገና እስቲ ገና ብሉ ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ አደረኩ። ገና ወደ አምላኬ ወደ አምላካችሁ አደርኩም። ገና ሄጄ የመጣሁበትን ጨርሻለሁ። ሩጫዬን ሐዋርያ ጳውሎስ በጢሞቴዎስ እንደሚለው ጌታ ኢየሱስም አሁን እዚህ ምን እያለ ነው? ሩጫዬን ጨርሻለሁ፣ አገልግሎቴን ፈጽማለሁ፣ ዓለምን በሙሉ ከኃጢአት በሙሉ አንጽቻለሁ። አሁን ምንም የቀረብኝ ነገር የለም። ሃሌሉያ! ኢየሱስ ሩጫውን ጨርሶ ለእኔና ለእናንተ ለሁላችን ለዓለም በሙሉ ቤዛ ሆኖ ሞቶ ዓለምን ነፃ ካወጣ በኋላ መጨረሻ ላይ ያለው ቃል ነው። ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ እሄዳለሁ። ወገኖች አንድ ጥያቄ ብቻ ልጠይቃችሁ። ዛሬ ኢየሱስ አምላካችሁ ነው? ዛሬ ኢየሱስ ጌታችሁ ነው? ዛሬ ኢየሱስ ሞቶልሃል? ዛሬ ኢየሱስ ሞትህን አሸንፎልሃል? ዛሬ እያንዳንዳችን ነፃ ነን? እችን ጥያቄ ልጠይቃችሁ። ይህ ኢተርኒቲ ዘላለም የሚወስነው ውሳኔ ነው። በዘላለም አንጻር ስታዩ ዛሬ የምትመልሱት መልስ አንድ ቀን በእግዚአብሔር ፊት ስትቆሙ ትመልሱታላችሁ። አምላክሽ፣ አባትሽ ተነስቻለሁ ይላል ጌታ። ይህ የትንሣኤ ታሪክ ነው። ይህ እሁድ እየተሰበከ የጌታ ኢየሱስ ክርስቶስ ቃል ነው። ወደ አምላክህ፣ ወደ አምላክሽ፣ ወደ አባትህ፣ ወደ አባትህ እሄዳለሁ። እንጸልያለን።